ሰላም ዩቲዩብ እንዴት ናችሁልን? ዛሬም ደግሞ በአዲስ ቪዲዮ ተመልሰን መጥተናል። እሱ ቤት ዛሬ የት ነው የምትሄደው ካላችሁ፣ ዛሬ ደግሞ የምንሄደው የት ነው? ሐረር ላይ የሚገኝ እንግዲህ ከላይ ከተራራዎች ላይ ሐረር ተብሎ የተጻፈ አለ በትልቁና እዛ ሄደን ከላይ ወጣን ያለውን ቪው እናሳያችኋለን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አይ ጋይስ እንግዲህ አሁን ደግሞ 10 ሰዓት ከ44 ሆኗል እና እዚህ ጋር ፕሬዴተር ውሃ ምናምን ገዝተን እየሄድን ነው። እስኪ ኑ ተከታተሉ። ባይዘው ሐረር የሚለውን ቦታ እስካሁን ድረስ አላገኘ ነው፣ ግን እስኪ ዝም ብለን እየሄድን ነው። በባጃጅ መጣን፣ እዛ ጋር ወርዶን በዚህ ጋር ቀጥታ ሄዱ ብሎናል። እስኪ የሚሆነው እናያለን። ግን ጭር ያለ ነው ብታይ፣ ሰፈሩ ምናምን ጭር ያለ ነው ቦታው። እስኪ የሚሆነው ባይዘው መንገድ ተሳስተን ነበር። በዛኛው በኩል አይደል ዶኔ ሲቲ ሆነች ነው ያው የታየን ነው እና ካሜራው ላይ አይታይም መሰለኝ። ያው ላይ ተባለ ዳት ምናምን ተደርጓል። ግን የቦታው ጨርሰ ማለት በጣም ነው ደስ የሚል ዋራ ቦታ ነው። ከተማው ይታያችኋል። ያለው ቪው ምናምን ታዲያ ነው። ቦታው ላይ እንግዲህ እየተቃረብን ነው ጋይስ። እስኪ ይሄድና አሁን ቦታው ግን ማርያምን የምር በጣም ነው ደስ የሚለው እና እዚህ ጋር ነበር አይደል? ያው ለፊቲው እስኪ ቆይ ላሳያችሁ። ያው እንግዲህ እንደምታዩት ወደ ቦታው በደንብ እየተቃረብን ነው። በጣም ትልቅ ነው ደግሞ እንትኑ ጅብማ በደንብ ነው የሚኖረው። ሳይመሽ መተናል እንጂ ግን እዚህ ቦታ ከመጣችሁ ያዋራውን ጉዳይ ማሰብ አለባችሁ። እኛ እንግዲህ ምንም ሳናቅ ነጠላ ጫማ ነው ለብሰን የመጣ ነው። አዋራ በጣም ብዙ ነው ያለው። እንግዲህ ግማሹን መንገድ ባይዘው በባጃጅ ነው የመጣ ነው። ግማሹን እስኪ አሁን ደግሞ እየደረስን ነው፣ ቦታው ላይ እየተቃረብን ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሉክ ዩት እስኪ ምን አባቱ እንደሚያክል ዩት። ቆይ ላሳያችሁ ነው። ግን አይ ዶንት ኖ በካሜራ ብዙ ይታይ አይታይ ግን አላወኩኝም። ግን በጣም ትልቅ ነው ስላችሁ ከምለው በላይ ምን ያክላል? ይሄ በጣም ትልቅ ነው ከምነግራችሁ በላይ። ከጫፍ ሐረር ራሱ ብትሆኑ ይታያል ቦታው እና ደግሞ ከዚህ ጋር ደግሞ ማለት ነው ሙሉ ሐረርም ማየት ትችላላችሁ። ጀጎልን ምናምን ሙሉ ቪው አለው። እስኪ ያሳያችኋለሁ። ቆይ እንድረስና ቦታው ላይ አሁን እንግዲህ ኦልሬዲ ደርሰናል ቦታው ላይ። እስኪ እንየው። በስመ አብ በጣም ትልቅ ነው። መድኃኒዓለም ስቀርበው ደግሞ ማለት የባሰ ትልቅ። እስኪ ዩት ቆይ በደምብ ምን አባቱ እንደሚያክል ዩት እስኪ። ኧረ እዚህ ጋርማ ፎቶ አንተ ቆይ እዲ በጣም ትልቅ ነው። እስኪ ቆይ ካጠገቡ ቆሜ ላሳያችሁ። what the fuck አልቅም እኮ ማን ታያችኋል። እኔ ገና እዚህ ጋር ያለውን አሳያችሁ። ማርያም ከምነግራችሁ በላይ በጣም ትልቅ ነው። አንተ እኔ እንደዚህ ሌላ ቦታ ላይ እንደዚህ ተሰርቷል ኢትዮጵያ ውስጥ የለም። በጣም ትልቅ ኢትዮጵያ ውስጥ እንደዚህ የተሰራ አይነት ነው። በጣም ትልቅ ነው ደግሞ ያምራል። የሚገርመው ነገር ትልቅነቱ አይደለም፣ በጣም ነው የሚያምረው። እስኪ ትልቅ ነው እኮ ማርያም ተፋክ። አንዱ ፊደል ብቻ ፎቅ ነው። አንዱ ፊደል ማለት ነው። ይሄ ባለ 3 ደረጃ ያክል ነው። ይሄን ባለ 2 አንዱ ፊደል አንዷ ፊደል ፎቅ ነች። በጣም ትልቅ ነው ማርያም ነው። እዚህ ጋር ካሜራ ላይ ላይመስል ይችላል እንጂ በጣም ትልቅ ነው። እስኪ በራ ጠብቀን እንግዲህ ያለውን ነገር እናሳያችኋለን። ቪዲዮውን እስከ መጨረሻ ድረስ መከታተላችሁ እንዳትረሱ።
ይወስ እዚህ ጋር እንኳን ካሜራው ላይ እንኳን ይወቁባል ታያቻችሁ ምን ያህል እንደሚያክል በጣም ትልቅ ነው ከምነግራችሁ በላይ ቦታው ደግሞ ተራራ ላይ ስለሆነ ሙሉ ሀረር ትታያችኋለች ከላይ ሆናችሁ እና ወደ ታችም ደግሞ ሙሉ ማየት ትችላላችሁ ከተማው ዛፍና ይከለላችኋል ሙሉ ማየት ትችላላችሁ እስኪ እዚህ ጋር እኮ አንድ ቤት እኮ ያክላል እዚህ ውስጥ ያን አንዷ ፊደልች ወደ ላይ አይታችኋል አንዷ ፊደልች ይሄ ነች መሰለኝ የአንዷ ፊደል ግማሽ ነው ላይ እዚህ የምታዩት የአንዷ ፊደል ግማሽ 20 ምናምን ሜትር ያልፋል ወደ ላይ በጣም ረጅም ሌላ ቦታ ላይ አላየሁም ከሀረር ውጪ እንደዚህ አላየሁም ትልቅ ደክሞኝ ስለነበረ ጨረስኳት እነዚህም ጠጥቶብኛል አብሮኝ የመጡ ጓደኞች ያሉ ጠጥቶብኛል እንደምታዩት እንግዲህ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ እሺ ጋይስ አሁን ደግሞ እንግዲህ 11 ሰዓት አካባቢ ሆኗል ግን ትንሽ ይቀራል ለመጨለም 12 ተኩል አካባቢ ይጨልማል ከዛ ድረስ ቁጭ ብለን እንግዲህ እዚህ ጋር ፍሬሽ ኤር እየወሰድን ነው ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ደግሞ ጋይስ ያልነገርኳችሁ ነገር የምር ዝምታው እንዴት ደስ እንደሚል በቃ እዚህ ቦታ መታችሁ ምናምን አሁን ለምሳሌ ሲደብራችሁ ሲከፋችሁ ስትደሰቱም መምጣት ትችላላችሁ በጣም ነው ደስ የሚለው እኔ ተመችቶኛል በበኩሌ የምር ሌላ ሀገር ላይ እኔ እንደዚህ አላየሁም አንዳንድ ሀገሮች ሄጃለሁ ኢትዮጵያ ውስጥ ማለት ነው ግን እኔ እንደዚህ አላየሁኝም እና ኢትዮጵያ ላይ ደግሞ እንደዚህ በትልቁ የሀገር ስም የተሰራ እንዳለ እኔ አላቅም ይኖር አላቅም ግን ያለ አይመስለኝም ይሄ በጣም ትልቅ ነው ደግሞ ቦታው ውበት አለው እዚህ ጋር እንደምታዩት ሙሉ ከተማውን ማየት ትችላላችሁ እዚህ ጋር ዛፍ ምናምን ስላለ ስለማይታይ ነው እንጂ እዚህ በአካል ስመጡ ሙሉ ቦታውን ማየት ትችላላችሁና እንዴ በቃ ለላችሁ የፈለኩት ነገር በምንም አይነት ሲቹዌሽን ውስጥ ብትሆኑ እዚህ ጋር መጥታችሁ ምናምን ድንጋይ ላይ ምናምን መጥታችሁ ፈታ ማለት ትችላላችሁ ማለት ነው አሁን ደግሞ እንግዲህ ትንሽ ፀሐይዋ ምናምን እየገባች ነው ያለውን ቪው ልነግራችሁ አልችልም በጣም ነው የሚያምረው የምር ይሁት እስኪ ግን ይበራባቸው መሰለኝ ይሁት ታያችኋል ፀሐይዋ ሲገባ ምናምን በጣም ጸዴ ነው ቦታው ይኸው እንደምታዩት ታያችኋል እዛ ጋር ይኸው ሙሉ ከተማ ትታያለች ጀጎል ይታያል አሁን ደግሞ እንግዲህ ወደታች ስንወርድ ያለውን ቫይብ እናሳያችሁ ነው እና ቦታው ጭር ያለ ነው ፖሊሶች አሉ እዛ ጋር ባይዘው ሀረር የሚለው ቦታ ላይ እና በማታውን ስለመሻ መቅረጽ አትችሉም ብለውናል መቅረጽ ሳይሆን ሂዱ አሉ ለምን እዚህ ብዙ እንስሳት ጅብ ምናምን አለ መሰለኝ ሂዱ መቅረጽ አይቻልም ተብለናል በማታ መምጣት ያሰባችሁ ሰዎች እንግዲህ አይቻልም ከዚህ ከ12 ተኩል አካባቢ በኋላ አሁን ኦሬዲ አንድ ሰዓት ሊሆን ነው ከ12 ተኩል አካባቢ በኋላ ባመጡ ላሉ ለምን መቅረጽ ስለማይቻል ማለት ነው እንግዲህ እስኪ አሁን ወደ ውስጥ እየሄድን ነው ወደ ታች እየወረድን ነው እስኪ ወደ ታች ስንወርድ ደግሞ ያለውን ነገር አሳያችኋለሁ አሁን ደግሞ እንግዲህ ወደ ታች ትንሽ እየተቃረብን ነው ግን ቦታው ይታያችኋል እየጨለመ ነው አንድ ሰዓት ሊሆን ነው ቅድም ተነቀቀኳቸው አሁን አንድ ሰዓት ተጠብቷል እና ደግሞ ከዚህ ጋር ያለው ቪው የምር በጣም ነው ደስ የሚለው ግን ያው ምንም ማድረግ አይቻልም በማታ አይቻልም እዚህ አካባቢ መቅረጽ መሰለኝ አይቻልም በማታ ስለተባለ አሁን እንግዲህ ወደ ታች እየወረድን ነው ቪዲዮን ለምሮ ላይክ ሼር ሰብስክራይብ ማታረጉልኝ ቪዲዮን ላይክ ሼር ሰብስክራይብ አድርጉልኝ እንግዲህ ጋይስ አሁንም እየወረድን ነው ኢነርጂ ግን በጣም ሉዝ አድርጌያለሁ በጣም ደክሞኛል ለምን በጣም ሩቅ ነው ከከተማው ይርቃል እንደሌላው ቦታ አይደለም ከከተማው ይርቃል ለምሳሌ ድሬዳዋ ያለው ከከተማው ቅርብ ነው ታውቃላችሁ ይሄኛው ደግሞ ከከተማው በጣም ይርቃልና በባጃጅ ባንመጣ ኖሮ አስቡት እንግዲህ
ምን ያህል ሊከብደኝ እንደሚችል ወይም ሊከብደን እንደሚችል እና ስመጡ ባጃጅ ከተወሰነ መንገድ ይወስዳችኋል። ከዛ በኋላ ባጃጅ መውጣት ስለማይችል እናንተ ናችሁ የምትወጡት እና እኛ ያንን መንገድ እንኳን ሄደን በጣም ነው የደከመን እና አሁን እንግዲህ ወርታችን እየወረድን ነው። ቪዲዮውን በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አዋራው ይወርድላል። ታያችኋል። አዋራው ከባድ አዋራ ነው።